ሰላም ጤና ይስጥልኝ። የእግዚአብሔር የአብ የወልድ የመንፈስ ቅዱስ አንድነት የክርስቶስ ኢየሱስ ፍቅር ከሁላችን ጋር ይሁን። ዛሬ እንግዲህ ብዙዎቻችሁ ሰሞኑን በተቀመጠው ቪዲዮ ላይ ለምን የእግዚአብሔርን ቃል ሳታስተምር መጫወቻ ሆነ የሚል ኮሜንቶች ነበሩ። እውነት ነው። ይሄ በቤተ ክርስቲያን ውስጥ በአገልግሎት ውስጥ ካሪዝማ ወይንም የእግዚአብሔር ጸጋ ወይንም የእግዚአብሔር መንፈስ በሚመጣበት ጊዜ በሚገለጥበት ጊዜ ልሳን ውስጥ ፈውስ አለ። ልሳን ከእግዚአብሔር ጋር እንነጋገራለን። ልሳን በምንነጋገርበት ጊዜ አንዱ የሌላውን ልሳን የመተርጎም ጸጋ የተሰጠው ሰው አለ። ልሳን ስንቀባበል ደግሞ የእግዚአብሔር መንፈስ መጥቶ በእኔ በኩል የእሱን ንግግር በኦሮምኛ ይተረጉም ነበር፣ በአማርኛም ይተረጉም ነበር። ይህንን ያላስተዋላችሁ በእርግጥ ልሳን ምን እንደሆነ ሳታውቁ ያመጣችሁት የሰጣችሁት አስተያየት ከሆነ የበለጠውን ለወደፊት መማማር እንችላለን። የስህተት አስተማሪው ወይንም የበዓል ነቢይም አይደለሁም። ለረጅም ጊዜ 23 ዓመት ጌታን ከተቀበልኩ በኋላ በህብረት ቃለ ሕይወት ቤተክርስቲያን አባል ሆኜ ወንጌልን በሶስት አቅጣጫ እስከ ምድር ዳርቻ ደርሶ ያውቃል። 100 ሰዎች በአንድ ቀን ጌታን የተቀበሉበት ጊዜ አለ። እውነት ለመናገር ማረሚያ ቤት 750 ሰው በአንድ ጊዜ ጌታን ተቀብሎ ያውቃል። ሙታን ተነስቶ ያውቃል። በሳቅ አጋንንት ወጥቶ ያውቃል። ሽባ ዘሎ ያውቃል። ብዙ ምስክርነቶች አሉ። ከኤችአይቪ ከካንሰር የተፈወሱ ሰዎች ብዙ ምስክርነቶች፣ ነቢያት ወንጌላውያን ተቀብተው የተነሱ አሉ። ደግሞ በእናንተ ጸሎት፣ በቅዱሳን ጸሎት እኔ ተፈውሼ አውቃለሁ። የእግዚአብሔር ልሳን ደግሞ አእምሮን የማደስ መንፈስን የማደስ መልእክትን ለመቀበል ከእግዚአብሔር ጋር ስንነጋገር መልእክት ሁሉ መቀበል እንድንችል ያደርገናል። እንደዚህ አይነት ነገሮችን ለወደፊት መማማር ይቻላል። ዛሬ ግን ለሰጣችሁት ኮሜንት ምላሽ በዚህ ይበቃል ብዬ ሳይሆን መነጋገር እንችላለን። ምንድነው ይሄ ሰው? ከአንድም 3-4 ቪዲዮዎች አሉ። በዚህ ሰው እዛው ጸጋን ተቀብሎ ሌላ ሰውንና እኔን መልሶ ሲያገለግል ምስጢራት ሲገለጡ እግዚአብሔር አምላክ ማንንም አይንቅም እና ወዲያው ጸጋን ተቀብሎ ሌላ ሰውን ማገልገል ጀመረ። በጸጋ ሲንቀሳቀስ የነበረው ጤናማ የእግዚአብሔር መንፈስ ነው፣ መጫጫው አይደለም። እንግዲህ ቃልን ሰብኬ ነው የሰበኩትን ቃል ከጉባኤ ጋር በዛ ሰዓት ባስተላልፍ ለቲክቶክ አይሆንም በሚል ነው የሰበኩትን ቃል። ደግሞ ዛሬ ማክሰኞ ልንሰባበክ ጀምረን እያለን ከጸሎት በኋላ በኔትወርክ ችግር ስለተቋረጠ በተጫነውም ቪዲዮ ቃል አልተሰበከም ላላችሁ ቃል እሰብካለሁ። የእግዚአብሔር ቃል በውስጤ ያለውን በወቅት የመጣውን ቃል እሰብካለሁ። ዛሬ የምንከፋፈለው ቃልም በተመለከተ ወንድሞቼ ቅድም ልንካፈል ስንል በኔትወርክ ችግር እየተቋረጠ እናንተም ይህንን ቃል የምንሰማው ከእግዚአብሔር ከመጽሐፍ ቅዱስ ከሉቃስ ወንጌል ምዕራፍ 5 በዛን ቀን በዚህ ሲሲዲ በስተጀርባ ባለችው የህብረት ቃለ ሕይወት ቤተክርስቲያን አካል የሆነችው አዲስቷ እዚህ የተመሰረተች ቤተክርስቲያን ላይ ያካፈልኩት ቃል ነው። ከእግዚአብሔር የሰጠኝን በዕለቱ የሰጠኝን ቃል ነው ያካፈልኩት እና ያካፈልኩት ደግሞ ቃሉን የእግዚአብሔር መንፈስ ቃሉ በበራልኝ ጊዜ ስንዴና ወይንም ብዙ ካመረቱ ሰዎች በለጠ ደስታዬ እንዳለ መዝሙር 4 ላይ መዝሙረኛው ዳዊት
የበራልኝን ቃል ነው፣ የመጣልኝን ቃል ነው እና የእግዚአብሔር ቃል በመንፈስ ቅዱስ ይሄን ቃል አካፍል ብሎ ይመጣል። በልምድ አናካፍልም። በልምድ ወይንም በስብከት ልምድ እችላለሁኝ ስብከት ብዬ የማካፈለው ቃል አይደለም። በዕለቱ እንደ ርዕስ የተጠቀምኩት እናንተንም ወዳጆቻችሁንም ቤተሰባችሁንም እግዚአብሔር ያስደንቃል በሚል ነው። እግዚአብሔር እንዴት ነው የሚያስደንቀው? ሁለት ነገሮች አሉ፣ ቅድመ ሁኔታዎች አሉ። እግዚአብሔር የሚያስደንቀው ለእኔ የተገለጠልኝ በዚህ መጽሐፍ ክፍል ሁለት ሁኔታ ተሟልቶ ነው የሚያስደንቀው። ቀድሞ ምን ሊሆን ይገባል የሚለውን መጽሐፉን ካነበብን በኋላ እንዴት እንደሚያስደንቅ፣ ምን አድርገን እንደሚያስደንቅ፣ ምን ቅድመ ሁኔታ ወስዶ እንደሚያስደንቅ እናየዋለን። በጌታ በኢየሱስ ክርስቶስ ስም የሉቃስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ እስከ 10 አነባለሁ። ሕዝቡም የእግዚአብሔርን ቃል እየሰሙ ሲያስጠብቡት ሳለ እርሱ ራሱ በጌንሳሬጥ ባህር ዳር ቆሞ ነበረ ይላል። በባህር ዳርም ቆመው የነበሩት ሁለት ታንኳዎች አየ። አሳ አጥማጆች ግን ከእነርሱ ውስጥ ወጥተው መረቦቻቸውን ያጥቡ ነበረ። ከታንኳዎቹም የስምዖን ወደ ነበረችው ወደ አንዲቱ ገብቶ ከምድር ጥቂት ፈቀቅ እንዲያደርጋት ለመነው። በታንኳይቱም ተቀምጦ ሕዝቡን ያስተምር ነበረ። ነገሩንም ከጨረሰ በኋላ ስምዖንን ወደ ጥልቅ ፈቀቅ በል፣ መረቦቻችሁንም ለማጥመድ ጣሉ አለው። ስምዖንም መልሶ አቤቱ ሌሊቱን ሁሉ አድረን ስንደክም ምንም አልያዝንም፣ ነገር ግን በቃልህ መረቦቻችንን እጥላለሁ አለው። ይህንንም ባደረገ ጊዜ እጅግ ብዙ ዓሣ ያዙ፣ መረቦቻቸውም ተቀደዱ። በሌላ ታንኳም የነበሩት ጓደኞቻቸው መጥተው እንዲያግዟቸው ጠቀሱ። መጥተውም ሁለቱ ታንኳዎች እስኪሰጥሙ ድረስ ሞሏቸው። ስምዖን ጴጥሮስ ግን ባየ ጊዜ በኢየሱስ ጉልበት ላይ ወድቆ ጌታ ሆይ እኔ ኃጢአተኛ ነኝና ከእኔ ተለይ አለው። ስላጠመዱትም ዓሣ እርሱ ከእርሱ ጋርም የነበሩ ሁሉ ተደንቀዋልና። እንዲሁም ደግሞ የስምዖን ባልንጀሮች የነበሩ የዘብዴዎስ ልጆች ያዕቆብ፣ ዮሐንስም ተደነቁ። ኢየሱስም ስምዖንን አትፍራ፣ ከእንግዲህ ወዲህ ሰውን የምታጠምድ ትሆናለህ አለው ይላል። ክብር ለኢየሱስ ይሁን። እንግዲህ የተወደዳችሁ ወገኖቼ በዚህ መጽሐፍ ክፍል ጥቂት መብራት ጨለም ብሏል። ያን መብራት ፊቴ ጨለም ብሎ እንደሆን አሁን ብርሃን ሆኗል። በዚህ ክፍል ላይ አጠር አድርገን ስንመለከት በጌንሳሬጥ ባህር ዳርቻ ላይ የነበሩ ሰዎች ኢየሱስን ያጨናንቁትና ያጋፉት ነበረ። እኔ ዛሬ የምላችሁ ከሚያጋፉትና ከሚያጨናንቁት መካከል ሳትሆኑ ከሚነኩት፣ ኃይል ከሚያስወጡት፣ በረከት ከሚያስመጡት ፕላስ ደግሞ በኢየሱስ ውስጥ ያለ ትልቅ ጸጋ፣ ትልቅ ቅባት፣ ትልቅ ቃል እንዲሰበክ ከሚያደርጉት መካከል ያድርጋችሁ ብዬ በዚህ ቃል ባርካችኋለሁ። ከሚያጋፉት መካከል ወጣና ኢየሱስ ክርስቶስ መረባቸውን አጥበው ድካማቸው በዝቶ ሌሊቱን ስለፉ አድረው ወደ ቤት ልመለሱ ተስፋ ቆርጦ ወዳሉት መጣ፣ ወደ እነ ጴጥሮስ። ከመጣም በኋላ ያደረገው አንድ ነገር ነው። መታጠቡ
ለእኔ የእግዚአብሔር ቃል እንደበራ ኢየሱስን ከማጋፋት ይልቅ ታጥቦ ወዳለው መጣ ነው እያልኩ ያለሁት። ታጥቦ ያለ ጀልባ ወይንም የአሳ ማጥመጃው በእውነት አይሸትም፣ ሽታ የለውም። ለእኔ የተገለጠው ኢየሱስ ወደ ቆሻሻ ቦታ አይደለም የሄደው፣ ወደ ታጠበው ነው። የልጁም የኢየሱስ ክርስቶስ ደም ከኃጢአት ያነጻልና ኢየሱስ በሕይወታችን ተአምር እንዲያደርግ የመጀመሪያው ከኃጢአት መንጻት ነው። ከኃጢአት መንጻት እጅግ ነገር ነው። እኔ ጻድቅ ነኝና እናንተም ጻድቃን ሁኑ፣ ያለ ቅድስና እግዚአብሔርን ማየት አይቻልም ስለምን መጽሐፍ ቅዱስ እነዚህ ሰዎች መረብ ማጠብ ብቻ ሳይሆን ውስጣቸው ተመልሶ ራሳቸውን እንደታጠቡ ነው ለእኔ የሚገባኝ። ምሳሌያዊ ንግግር ነው። ለእኛ ዛሬ ስንቀበል መረብ አይደለም፣ ጀልባ አይደለም፣ አሳ ማጥመድ አይደለም። የህይወት አሳ የሚጠመድ ነገር አለ። የዘላለም ህይወት አለ፣ ቅድስና አለ፣ ጽድቅ አለ፣ በሰላም መኖር ፍቅር አለ፣ ሰላም አለ፣ ደስታ አለ፣ ቸርነት አለ፣ የዋህነት አለ፣ ቅንነት አለ። አልተያዘም። ያልተያዘ ወደ መረባችን ያልገባ ብዙ ነገር አለ እና ቅድስና ያስፈልገናል። በዚህ ቦታ ላይ ኢየሱስ ሲሰብክ ደግሞ ለኔ የገባኝ ኢየሱስን ፍጥረት ሁሉ ይሰማል። እንኳን ኢየሱስን ኖህን ሰምቷል። ስለ ኖህ ታሪክ ዘፍጥረት 9 ላይ እንስሳት አልሰሙም እንዴ? ዘንዶው ሳይቀር እባቡ ሳይቀር። እውነት ለመናገር ያው ከፍጥረት ቀድሞ ሊፈትነን ስለመጣ ነው ስሙን ያነሳሁት። መጥተዋል። አንበሳው መጥቷል፣ ዝሆኑ መጥቷል፣ አይጡ መጥቷል፣ እንቁራሪቱ መጥቷል፣ ግመሉ መጥቷል። ሁሉም እንስሳ ከሰው 8 በዛ መርከብ ውስጥ እንዲገቡ ያደረገው እግዚአብሔር ዘንድ ሞገስን ስላገኘ ለኖህ የታዘዘ ለኢየሱስ አይታዘዝም እንዴ? አሳዎቹ ለኔ የገባኝ የኢየሱስን ድምፅ ሰምተዋል። እውነት ለመናገር አሳን ለመያዝ በመንጠቀው ላይ በዚህ ጫፍ ላይ ባለችው ሁክ ላይ የሚደረግ ምግብ አለ። በኮሪያና ጃፓን ጠረፍ ላይ በዛ ሀገር ላይ እውነት ለመናገር በሄድኩበት ጊዜ ትሬኒንግ ልሰጥ እዛ ሀገር ላይ በኮሪያ የነበሩ ባለሀብቶች ይሄ ሰው ከኛ ጋር አሳ ያጥምድ ብለው አብሬ ሄጄ ነበር። አሳ ጫፍ ላይ ከፋብሪካ እየተወሰደች ምግብ ትቀመጣለች። እነሱ ያወጣሉ፣ እኔ አልወጣ አለ። የእነሱ ያወጡትን ፍሌቶ አብሬ በላለሁ፣ እኔ ሞክራለሁ። ተገዝቶ ባርኔጣ፣ በጣም ሰፊ ባርኔጣ እና የካራቴ የኮሪያ የባህል ልብስ እንዲሁም ደግሞ ማጥመጃ ተገዝቶ ተሰጥቶኛል። ግን አጥምቼ ማውጣት አልቻልኩኝም። የማይረሳኝ በጣም ውስጥ ያዘነ አሳ ማጥመድ አልቻልኩኝም ማውጣት። በኢየሱስ ስም ብዬ አንድ አሳ ወጣልኝ። ታውቃለች እንዴት ደስ አለኝ በጌታ መሆኔ፣ የኢየሱስን ስም ጠርቼ መስራቱ። ታዲያ አሳዎቹ ሁሉ ኢየሱስን ስለሰሙ መረባችሁን ፈቀቅ አድርጋችሁ ጣሉ ባለበት ጊዜ ሁለተኛው የሆነው ምንድን ነው? መታዘዝ ሆነ። ጌታ ሆይ ሌሊቱን በሙሉ ስንለፋ ነው ያደርነው። በዚህን ጊዜ ፈቀቅ አድርጋችሁ ጣሉ ባለበት ጊዜ በቃልህ መረቦችን እንጥላለን። ደከምን እኮ ምንም ነገር ልናገኝ አልቻልንም። ሌሊቱ የድካም ነው። ብዙዎቻችን ዘመናችን የድካም የሆነበት፣ ክርስትናችን የድካም የሆነበት አንዱ ምክንያት እኛ ብቻችንን ልንሰራ ሞክረን ነው። በእኛ ጥበብ፣ በእኛ እውቀት፣ በእኛ ዘር፣ በእኛ ገንዘብ እናደርገልን ስንል ውጤታማ ልንሆን አልቻልንም። እርካታ ልናገኝ አልቻልንም። እነዚህን ግን በቃል እንጥላለን ባሉበት ጊዜ ቃል ሰማ። አምባዛው፣ ቆሮሶ፣ የአሳ አይነት ባልተጠበቀ ሁኔታ። ምክንያቱም ፍጥረት ሁሉ የፍጥረታትን አምላክ ይሰማልና። በመጀመሪያ ቃል ነበረ። ዮሐንስ ወንጌል ምዕራፍ 1 ላይ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ።
ይህም በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ላይ ያበራል፣ ጨለማውም አያሸንፈውም። ጨለማ ሊያሸንፍ የማይችል ቃል ነውና በቃል ተወርውሮ የማይሰማ የለም፣ የማይታዘዝ የለም። መጀመሪያ እኛ ስንታዘዝ ጌታ ደግሞ ለእኛ ያዝልናል፣ ቃሉ ያዝልናል። ስለዚህ ወገኖቼ የመጀመሪያው የነ ጴጥሮስ ጀልባ መሙላት ብቻ አይደለም። ልትሰምጥ ስትል በቃሉ ላይ እንደምትረዱት ጴጥሮስ ወዳጆቹን ጠራ። ኑ ወደዚህ ጉዳይ አላቸው አለ። በቃ ስጠራቸው መጡ። የእነሱም ጀልባ ስምጥ እስከምትል ሞሉ። እውነት ለመናገር ጴጥሮስ እኔ ኃጢአተኛ ነኝ ብሎ በኢየሱስ ፊት ወደቀ። በቃ ለንስሐ የተመለሰ ልብ ነው። ምክንያቱም ድንቅ አድራጊ ወደ እኔ መጥቷል ብሎ በዚህን ጊዜ ጴጥሮስ ብቻ ሳይሆን በተያዘው አሳ ተደንቆ ነበረና ይላል። በኢየሱስም እግዚአብሔር አምላክ ያስደንቃችሁ። ጴጥሮስ ብቻ አይደለም፣ ጓደኞቹ በመጡ ጊዜ የእነሱም መርከብ ሞልቶ እነሱም ተደነቁ ይላል። ከመደነቅ አልፎ ግን ጌታ ኢየሱስ በዚህ ትደነቃላችሁ ወይ አለ። ከዚህ በኋላ ሰውን አጥማጅ ትሆናላችሁ አለ። ሰው አጥማጅ መሆን ማለት ምንድን ነው? ጌታን መከተል ነው። ጌታን መመስከር ነው። እንዴት? በየቀኑ ድንቅን ማየት ነው። በዚሁ ምዕራፍ ላይ በጣም ብዙ ተአምራቶች አሉ። አንዱ የለምጻም መዳን ነው። ተአምራቱና መደነቁ አልቀጠለም ወይ? ኢየሱስ ድንቅ አድራጊ ነው። ሁሌ ያስደንቃል። በስጋም ያስደንቃል፣ በመንፈስ ዓለምም ያስደንቃል። ስለዚህ ወገኖቼ በዚህ ትምህርት ውስጥ የተማርኩትና ለሌሎችም የማስተምረው በመጀመሪያ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻልና ጀልባዎቻችን ይንጹ፣ ኢየሱስ መጥቶ እንዲሰራብን። ሁለተኛ እርሱ የምላችሁን አድርጉ እንዳለች ድንግል ማርያም ኢየሱስ የሚለውን ነገር ለፍተን ባይሆን እንኳ ተስፋን የሰጠ የታመነ ነውና እርሱም ያደርገዋል ተብሎ እንደጻፈው እንታዘዘው። የዛን ጊዜ እኛም የምንደነቀውን፣ ወዳጆቻችን የሚደነቁትን፣ ባላጋሮቻችን የሚደነቁትን፣ ያ ብቻ አይደለም ሰስተን የሚያደርግ የሚቀጥል የዘላለም ድንቆችን እያየን ከኢየሱስ ጋር እንቀጥላለን። ገና ወደ ሰማይ ስንሄድ ተደንቀን ማንጨርሰው ክብር ይጠብቀናል። ኢየሱስ ያድናል። ተባረኩ። ሼር፣ ሰብስክራይብ ዲዩት አድርጉ። አመሰግናለሁ። ድንቅ ይሆናል።